ኢየሱስ ክርስቶስ አምላክ መሆኑን የሚያረጋግጡ ሶስት የመጽሐፍ ቅዱስ ጥቅሶች። አንደኛው የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ሁለተኛው ጥቅስ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ እናም ደስ አለው። አይሁዶችም ገና 50 ዓመት ያልሆንከው አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። ሶስተኛው ጥቅስ አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት ሰጣችኋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃችሁም። እነሱንም የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን።